የሚኖር ሁሉ የተመሰገኑ ናቸው። ለዓለምና ለዘላለምም ያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው። በለቅሶ ሸለቆ ውስጥ በተወሰነው ስፍራ የሕግ መምህር በረከትን ይሰጣልን። ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። የሰራዊት አምላክ አቤቱ ጸሎትን ስማ። የያዕቆብ አምላክ ሆይ አድምጥ። አቤቱ መታመኛችንን እይልን። ወደ ቀባው ፊት ተመልከት። ከአእላፍ ይልቅ በአደባባዮች አንዲት ቀን ትሻላለች። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥን። እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸው። የሰራዊት አምላክ ሆይ ባንተ ታመነ ሰው ምስጉን ነው። ይህ እግዚአብሔር ቃል ነው። በተለይ ፊልጵስዩስ ምዕራፍ 3 ፊልጵስዩስ ምዕራፍ 3 ቁጥር 17 እስከ 21 ነው። 21 ድረስ ያለው ገጽ 179 ላይ ቁጥር 17 ወንድሞች ሆይ እኔን የምትመስሉ ሁኑ፣ እኛም እንደ ምሳሌ እንደምንላችሁ እንዲሁ የሚመላለሱትን ተመልከቱ። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኋችሁ፣ አሁንም እንኳን ያለቀሱ ይላሉ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ። እኛ አገራችን በሰማይ ነውና ከዛም ደግሞ የሚመጣውን መድኃኒታችን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ራሱ ሊያስገዛበት እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጠዋል። ይህ የሕያው የእግዚአብሔር ቃል